እውነቱን ለመናገር የእግዚአብሔርን ፍርዱን ከምንጠይቅ ይልቅ እንዲያውም እግዚአብሔርን እንፈርድበታለን ብንል የተሻለ ነው። ለምን ዝም ይላል? ስለ ኢትዮጵያ እግዚአብሔር ለምን ዝም ይላል? ስለ ቤተ ክርስቲያን ለምን ዝም ይላል? ስለሚቃጠሉት አብያተ ክርስቲያናት፣ ስለሚገደሉት መነኮሳት፣ ቀሳውስት፣ ምዕመናን ይሄ ሁሉ ግፍ ስለሚፈጸምባቸው ለምን ዝም ይላል? ጻድቁ እንዲህ ሲቸገር ለምን ዝም ይላል? አንዱ በውስኪ ሲታጠብ ያድራል፣ ሌላው መታከሚያ አጥቶ እያንቋረረ መንገድ ላይ ወድቋል። ይህን እግዚአብሔር እንዴት ዝም ይላል? የእግዚአብሔርን ፍርድ ማን ይመረምራታል? ማን ያውቃታል? ያስባትስ ዘንድ ማን ይችላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው አይንተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁ ሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ የእግዚአብሔር ፍርድ በሚል ርዕስ እንማማራለን። እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን፣ ምስጢሩንም እንደሚገባን መጠን ይግለጽልን። በእኛ ባለንበት ዘመን ብዙ ክርስቲያኖች ከሚታወቁባቸው ጉዳዮች ውስጥ አንዱ የእግዚአብሔርን ፈራጅነት ወይም ፍርዱን ወይም ፍትሁን የተመለከተ እንደሆነ ከብዙዎቹ እንሰማለን። ምናልባትም እዚህ ካላችሁትም ውስጥ አንዳንዶቻችሁ ወይም አንዳንዶቻችን እንዲህ ያለ ጥያቄ ልናነሳ እንችላለን። በዓለማችን፣ በሀገራችን፣ በሰፈራችንም፣ በቤተሰቦቻችንም ወይም በሌሎች በምናውቃቸው ሰዎች ምክንያት ጥያቄ የምናነሳበት ጊዜ አለ። ለምሳሌ በሀገር ላይ በመጽሐፈ መሳፍንት ምዕራፍ 6 እንደተጻፈው ጌዲዮን እንዲህ ብሎ ነበረ፣ በእውነት እግዚአብሔር ካንተ ጋር ነው፣ አንተ ጽኑ ኃያል ሰው ሲለው የእግዚአብሔር መልአክ ተገልጾ እግዚአብሔር ከኛ ጋር ከሆነ ይሁን ሁሉ ነገር ለምን ደረሰብን? ይህ ሁሉ ሲደረግብን ለምን ዝም ይላል? ድሮ አባቶቻችን ይህን አደረገ፣ ይህን አደረገልን፣ ከግብፅ አወጣን፣ ይህን ታምራት ሰራልን ሲሉ ሰማቸው ነበረ። አሁን ግን ትቶናል፣ የለም ቸል ብሎናል እያለ መልአኩን እንደተከራከረው መጽሐፈ መሳፍንት ያስረዳል። እና አንዳንድ ሰዎች እንደዚህ ማሰባቸው ልክ እንደ ጌዲዮን ነው ማለት ነው። እንደዚህ አይነት ጥያቄ ምን አለ ወይ እግዚአብሔር ሁሉ እስከ ማለት ምንደርስበት ጊዜ አለ። እና ሕሊናችን ጥያቄውን የሚያነሳባቸው ምክንያቶች አሉት። እንዲህ ሲደረግ እንዴት ዝም ይላል? ይህ ሲፈጸም እንዴት ዝም አለ? እንደ እግዚአብሔር ቢኖር እንዲህ ይደረጋል ወይ? እገሌ እንዴት እንደዚህ ይገጥመዋል? እገሊትስ ይሄ ይገባታል ወይ? እነገሌስ እንደዚህ መሆን ነበረባቸው ወይ እያልን ጥያቄ እናነሳለን። እኛ በከተማ ያለነው ወይም ያልተማርነው ወይም ኃጢአተኞቹ ብቻ አይደለንም እንዲህ ያለ ጥያቄ የምናነሳው። በነገራችን ላይ መጽሐፍትን ስንመለከት ብዙ ቅዱሳን እንዲያው ሌላው ቀርቶ ርዕሰ መነኮሳት የሚባለው አባ እንጦንስ እግዚአብሔር እንደዚህ ብሎ ጠይቆታል። እግዚአብሔር ሆይ ኃጢአተኛው፣ በደለኛው፣ ስስታሙ፣ ንፉጉ ሀብት ይጨምራል፣ በደስታና በሰላም ይኖራል። ደግሞ ትንሽ ኃጢአት የሰራውን በጣም ትቀጣዋለህ፣ ስቃይ ታመጣበታለህ። ደጉን ሰው ዕድሜውን ታሳጥረዋለህ፣
ክፉን ሰው ደግሞ እድሜውን ታረዝምለታለህ፣ ክፋቱንም ይጨምራል። ይሄ ነገር እንዴት ነው ብሎ አባ እንጦንስ ርዕሰ መነኮሳት በበዓቱ በዋሻ ውስጥ እያለ እግዚአብሔርን ጠይቆት እንደነበረ የእርሱን ገድል የጻፈው 20ኛው የእስክንድርያ ፓትርያርክ ቅዱስ አትናቴዎስ መዝግቦት ይገኛል። እና እግዚአብሔር ወዳጆቹን ስለማይተው ተገልጾ እንዲህ አለው፣ እንጦንስ ሆይ ስለ ራስህ ድነት አስብ፣ ይህ አይመለከትህም አለው እና ዝም አለ ይላል። እግዚአብሔር ለሁላችን ማስተዋሉን ያድለን። ለምንድን ነው የአባ እንጦንስን ያነሳሁት? ጌዲዮን ብቻ አይደለም፣ እኛም በዚህ ዓለም የምንኖር ሰዎች ብቻ አይደለንም። ኃጥአን፣ ደካሞች፣ ያልተማርን ሰዎች ብቻ አይደለንም። ከተሜዎች ወይም ገጠሪዎች ብቻ ልንባል አንችልም። እንደ አባ እንጦንስ ያለ መናኝ የዕለት ኅብስቱን መልአክ ከሰማይ የሚያወርድለት ቁርባን ከሰማይ ወርዶለት የሚቆርብ አባ እንጦንስን የመሰለ ጻድቅ ሳይቀር እንዲህ ያለ ጥያቄ ይጠይቃል። ክርስቲያኖች በእውነት እናንተስ እንዲህ ያለ ጥያቄ ኖሯችሁ አያውቅም? አለን ወይስ የለንም? አዎ፣ በጣም ብዙ አይነት ጥያቄዎች ይኖሩናል። እንዲያውም ቅዱስ አትናቴዎስ ስለ አባ እንጦንስ ገድል ሲጽፍ ከተደነቀባቸው ነገሮች መካከል አንድ ሌላ ታሪክ አለ። በጣም የሚያስገርም ነገር። ታሪኩ ምንድነው? የአባ እንጦንስን ገድል የሰሙ ሁለት መነኮሳት ካሉበት ገዳም ተነስተው አባ እንጦንስን አግኝተው ተሳልመው በረከት ተቀብለው የእግዚአብሔርን ረቂቅ መግቦትና ጸጋ አይተው አድንቀው ለመመለስ አባ እንጦንስ ወዳለበት በረሃ ይሄዳሉ። በነገራችን ላይ አባ እንጦንስ የነበረበት በረሃ አሁን ሁሉ ይጎበኛል። እጅግ አሰቃቂ ነው። በመኪና እንኳን ሲሄዱ በረሃው እንደው እግዚአብሔር ፈቅዶ ነው ሄጄ አይቼዋለሁ። በጣም አሰቃቂ ነው። ከመኪና ከተወረደ በኋላ እንኳን ወደ ተራራው ሲወጣ ወደ 1500 የሚሆን ደረጃዎች አሉት። ደረጃ ባይሰራለት እያንሸራተተ ራሱ ይጠላል። ይሄ መሬቱ ማለት ነው። ያችን እንኳን ለመጨረስ ጭንቅ ነው። ከመኪና ወርዶ እንኳን በጣም ከርቀት ከበረሃ ለመጡ እና እነዚህ ሁለት መነኮሳት ግን ሲመጡ ወደዛ ወደ ገዳሙ ሲመጡ ምግብ ስንቅ የላቸውም እና በጣም ራባቸው። በተለይ በረሃ ስለሆነ ውሃ ጽሙን መቋቋም አቃታቸው እና መቋቋም አቃታቸውና አንደኛው በውሃ ጥም መንገድ ላይ ተዝለፍልፎ ሞተ። ሁለተኛው ከመሞቱ በፊት እግዚአብሔር ለአባ እንጦንስ ራእይ አሳየው። ራእዩን አሳየውና ከአርድእቱ ሁለቱ በቆዳ ነው ያን ጊዜ ውሃ የሚቀዱትና የሚይዙት። በቆዳ ውሃ ይዘው ሩጠው ሄደው ያለበት ላይ ደርሰው ነፍሱ ከመውጣቷ በፊት ትንሽ ቁራሽ ኅብስትም ሰጥተው ሕይወቱን እንዲያተርፉት ላክ ብሎ እግዚአብሔር ለአባ እንጦንስ ገለጸለት እና ተሯሩጠው አባ እንጦንስ ያየውን ራእይ ነገራቸው። አርድእቱ ተሯሩጠው ሲሄዱ ተዝለፍልፎ ወድቆ ሳይሞት ሁለተኛው ደረሱበት። እሱን ውሃ ጠጥተው ኅብስት አቅምሰው ደረቱን ደግፈው አተረፉት። ያኛውን ቀድሞ የሞተውን ግን ቀበሩት። እና እንዲህ ያለ ጥያቄ ታነሳላችሁ ይላል ቅዱሱ። አባ እንጦንስ የመጀመሪያው ከመሞቱ በፊት ለምን ይሄን አላደረገም? ሁለቱም ከአንድ ቦታ ነው የተነሱት። ሁለቱም የሚሄዱበት ዓላማ አንድ ነው። መንገዱ አንድ ነው። በረሃው አንድ ነው። ለምንድን ነው አባ እንጦንስ የመጀመሪያው ከመሞቱ በፊት ይሄን ያላደረገው ብላችሁ ትጠይቁ ይሆናል ይልና ቅዱስ አትናቴዎስ ምን ይላል? ይሄ የእግዚአብሔር ፍርድ ነው። እግዚአብሔር ቀድሞ ለአባ እንጦንስ የመጀመሪያው ከመሞቱ በፊት መግለጽ ይችላል አይችልም? ይችላል። አይደለም እንዴ? ግን የመጀመሪያው ከሞተ በኋላ ለምን አደረገው? እና ይሄን ያነሳና ምን ይላል? የእግዚአብሔርን ፍርድ ማን ይመረምራታል? ማን ያውቃታል? ያስባትስ ዘንድ ማን ይችላል? እየተደነቀ አይኑን ወደ ሱራፌል ቀና ያረግና ሱራፌል ለማመስገን እንኳን ባህሪ አይመረመረም ብለው በሁለት ክንፎቻቸውን አይናቸውን ሸፍነው በሁለት ክንፎቻቸው እግራቸውን ሸፍነው እያደነቁ ቅዱስ ቅዱስ የሚሉትን አምላክ ስለ ፍርዱ ረቂቅነት ማን ይመረምራል ብሎ ይተዋል። ማን ያውቃል? ክርስቲያኖች እግዚአብሔርን ፍርድ
ግን ደግሞ ከመጠየቅ አናቆሙም ክርስቲያኖች። ተመሳሳይ ታሪኮች ገጥመዋቸው የእግዚአብሔርን ፍርድ እንዴት ነው የእግዚአብሔር ፍርድ ብለው መልሳቸው ዝም ያሉ ሰዎች አሉ። አሁን ይሄ በእስራኤል ጦርነት ባለበት አካባቢ ጋዛ በሚባለው በተለይ እስልምናው ሄዶ ከመውረሱ በፊት በጣም ትልልቅ ገዳማት የነበሩበት እንግዲህ ከእስክንድሪያ ከግብፅ ገዳማት እኩል በታሪክ የሚጠሩት የፍልስጤም ገዳማት ናቸው። በተለይ አሁን ጋዛ ያለበት እና በዚያ በነበሩት ገዳማት በአንዱ አባ ዱራታዎስ የሚባል አንድ ጻድቅ ነበረ እና ምን ነገር ተመለከተ? አሁን ይሄ ቴልአቪቭ የምንለው በዚያ በጋዛ ዳርቻ ያለው በሜዲትራኒያን ወደብ ባሪያ እንደ ከብት ተወስዶ ይሸጥ ነበረ እና አንዲት ሴት ሁለት ሴት ባሪያዎችን ልትሸጥ በተቀመጠችበት ሁለት ሰዎች ሄደው ሲገዟት አሳየው እግዚአብሔር። የገዟት ሰዎች ምን አይነት ናቸው? አንዷ ሴት ሀብትም አላት፣ ግን መንፈሳዊ ሀብቷ ከፍ ያለ በጣም ንጹህ ክርስቲያን የሆነች እና የባሪያዎች መሸጥ ያሳዝናታል። ስለዚህ ገንዘብ እግዚአብሔር ከሰጠኝ አንዲት ባሪያ ልግዛና ክርስቶስን ሰብኬላት አሳውቂያት አጥምቂያት ክርስቲያናዊ ስነ ምግባር አስይዣት ወደ ጽድቅ ልምራት ብላ ግፍ ከሚደርስባቸው ባሪያዎች አንዷን ገዝታ ክርስቲያን ለማድረግ ሄዳ አመጣቻት፣ ገዛቻት፣ አስተማረቻት፣ አስጠመቀቻት፣ እንደ ቤተሰብ እንደ ልጅ አድርጋ ተንከባከበቻት፣ ትልቅ ጻድቅም አደረገቻት ይላል። ከሷ ጋር እኩል ታስራ የመጣችውን ደግሞ ሌላ እንዳሁኑ ሆቴል ያለ የዝሙት ቤት የነበራት ሴት ወስዳ ለዝሙት ለርኩሰት አሰልጥና ገንዘብ የምትሰበስብባት እንደሷ ነውር የምታደንቅ ነውር የምትወድ በመጥፎ ነገር የምትደሰት አደረገቻት። ሁለቱም ከአንድ ምንም ከማያውቁት ምናልባትም ከአፍሪካ የሄዱ ናቸው። ሁለቱም የመጡበት ሁኔታ አንድ አይነት ነው። ሁለቱም አንድ ገበያ ላይ በአንድ ሰው የተሸጡ ናቸው። ግን አንዲቱ ለጽድቅ አንዲቱ ለኃጢአት እንዴት ሆነች? እንዴት ይችኛዋን ለዚህ አይነት ኃጢአት አሰልጣኞቻቸው እንዳሰለጠኗቸው የሆኑት ሁለቱም ሴቶች፣ ያችኛይቱ ለእንደዚህ ያለ ኃጢአት ይችኛይቱ ለእንደዚህ ያለ ጽድቅ ማን አደላቸው? ማን ነው ይሄን የፈረደው ብሎ አባ ዱራታዎስ ጠይቆ አድንቆ ዝም አለ። እዩ ክርስቲያኖች፣ እንግዲህ እነዚህ ሁሉ ቅዱሳን ያነሳውላችሁ የእግዚአብሔርን ፍርድ የጠየቁ ሰዎች ናቸው። እግዚአብሔር ፍርዱ ምን አይነት ነው ለመመርመር አስቸጋሪ ነው እና በእኛ ዘመን ደግሞ እውነቱን ለመናገር የእግዚአብሔርን ፍርዱን ከምንጠይቅ ይልቅ እንዲያውም እግዚአብሔርን እንፈርድበታለን ብንል የተሻለ ነው። ለምን ዝም ይላል የሚሉ ሰዎች ገጥሟቸው ያውቃል? አያውቁም? ስለ ኢትዮጵያ እግዚአብሔር ለምን ዝም ይላል? ስለ ቤተ ክርስቲያን ለምን ዝም ይላል? ስለሚቃጠሉት አብያተ ክርስቲያናት፣ ስለሚገደሉት መነኮሳት፣ ቀሳውስት፣ ምዕመናን ይሄ ሁሉ ግፍ ስለሚፈጸምባቸው ለምን ዝም ይላል? ጻድቁ እንዲህ ሲቸገር ለምን ዝም ይላል? አንዱ በውስኪ ሲታጠብ ያድራል፣ ሌላው መታከሚያ አጥቶ እያንቋረረ መንገድ ላይ ወድቋል። ይህን እግዚአብሔር እንዴት ዝም ይላል? ከምናውቃቸውም ሰዎች እነገሌ እንደዚህ ያለ ነገር ለምን ገጠማቸው? ጻድቅ የመሰሉንን ኃጥ የመሰለውን ደግሞ ለምን እንዲህ ያለ መልካም ነገር ገጠመው? እግዚአብሔር ይህን ዝም እንዴት ይላል እንላለን አንልም? እንደዚህ ያለ ጥያቄ ይሄ በክርስቲያናዊ ሕይወታችን ላይ በጣም በመሰረቱ ብዙ ነገር የሚያስነሳ ምናልባትም የአሁኑን ዘመን ክርስቲያናዊ ሕይወቱን የሚያናጋ አንዳንዶቹ የራሱ እምነታቸው የተሳሳተ እስከሚመስላቸው ድረስ የሚደነግጡ ወይም ሃይማኖት ሞኝነት የመሰላቸው ዓለም የአሸናፊዎች ብቻ ናት፣ ዓለም የጉልበተኞች ብቻ ናት፣ ዓለም የብልጦች ብቻ ናት፣ ዓለም የተንኮለኞች ብቻ ናት፣ በሃይማኖት ስም መጃጃል የለብንም ብለው የሚጨነቁም ይረበሸዋል። ሃይማኖት ሲሰበክም ሃይማኖቱ የሚሰበክላቸው ሰዎች የኔ ወገን ናቸው ብለው የሚያስቧቸውን አታደንዝዙብን ሁሉ የሚሉም አሉ። ይህን ለማጥፋት ኮሚኒዝምን ያስፋፉ የኔ ማህበረሰብ የሚጠቀመው በዚህ ነው ብለው ሃይማኖትን ያስናቁ፣ ያቃለሉ፣ ሃይማኖተኞችን በተንኮል
በዝሙት በርኩሰት እየጣሉ ሃይማኖት ፍሬ የሌለው ዋጋ የሌለው ጥቅም የሌለው እግዚአብሔር የሚባል የሌለ ፍርዱ የማይታይ የማይታወቅ የማይገኝ ዋናው አሸናፊ ሆኖ መገኘት በክፋትም ይሁን በብልጠትም ይሁን በሀብትም ይሁን አብዛኛው ፖለቲከኞቹ በዚህ የሚያምኑ ናቸው ብለው ብዙ ተንኮል እንደ ጽድቅ ስራ ብለው የሰሩ ብዙ ሰዎች አሉ። መስነሻቸው ምንድነው? እግዚአብሔር የለም ፍርድም የለም እና ደግሞ አንዳንድ ጊዜ እነሱ ተሳክቶላቸው የመሰለን ጊዜ እኛ ራሱ እውነት ነው እንደ ይሄ ነገር እውነት እግዚአብሔር የለም ፍርድ የለም አይፈርድም ያን እንጨነቃለን እንታወካለን። እውነት እግዚአብሔር አይምሮአችንን ከዚህ ሁከት ያውጣልን። ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 36 ቁጥር 1 እስከ 6 ላይ እንዲህ ይላል፣ ኃጢአተኛ በራሱ የሚያስት ነገር ይናገራል ይላል። ምን ነገር ይናገራል አለ? የሚያስት ነገር በራሱ ኃጢአተኛ ይናገራል። የእግዚአብሔርም ፍርሃት በዓይኖቹ ፊት የለም፣ በአንደበቱ ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። ያፉ ቃል ግፍና ሽንገላ ነው፣ ማስተዋልን በጎ ማድረግንም ተወ። በመኝታው ጠማማነትን አሰበ፣ መልካም ባልሆነች መንገድ ቆሟል። ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም ወደ ደመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። 2-3 ሐሳቦችን ብቻ ለሆኑ ትኩረት እንስጣቸው። ከዚህ ውስጥ አንደኛ ስህተት የምንናገረው እኛ ኃጢአተኞች ነን ክርስቲያኖች። እንደዚህ አይነት ነገሮች ሁሉ የምንናገረው የሚያስት ነገሮችን ሁሉ የምንናገር ሰዎች ኃጢአተኞች ነን። ስለሆንም ነው እንደዛ ምንል እግዚአብሔር እንደሌለ እንደማይፈርድ ሚሰማን እኛ ራሳቸው ኃጢአተኞች ስለሆን ነው የሚለን ቅዱስ ዳዊት። የመጀመሪያው ሐሳብ ወይ እና እኛ በሌሎቹ ላይ ለምን እንዲደረጋል እንላለን እንጂ እኛ ራሳችን በመኝታችን ሆነን በሐሳባችን ሆነን ብዙ ኃጢአት ነው የምንሰራው፣ ብዙ በደሎችንም ነው የምንፈጸመው። ጉልበትና ኃይል አግኝተን ትልቅ ጥፋት ያጠፉትን ሰዎች ያህል አናጥፋ እንጂ ልቡናችን፣ ሐሳባችን፣ ምክራችን፣ ተንኮላችን፣ ክፋታችን ግን ከነዚያ የሚያንስ አይደለም ይላል ቅዱስ ዳዊት። ሁለተኛ የሚያሳስበው ነጥብ ይሄ ነው። ሶስተኛውና ወሳኙ ነገር ግን በጣም የሚገርመው ቁጥር 6 ላይ ያለችው እንደ መሰረታዊዋ ነገር ከትምህርታችን ጋር የምትሄደው ኃይለ ቃል ፍርድህም እጅግ ጥልቅ ናት ይላል። ፍርድህ ምንድን ናት አለ ዳዊት? መልሱ ክርስቲያኖች፣ የእግዚአብሔር ፍርድ ጥልቅ ናት ክርስቲያኖች። ለምንድን ነው ዳዊት እንዲህ የሚለው? የምታደርገው ነገር ሁሉ ትክክል ነው። ግፍ የሚመስለን ቢፈጸም አንተ እንዲፈጸም ስለፈረድክ ነው፣ ስለፈቀድክ ነው። አንተ ባትፈቅድ፣ አንተ ፈቃድህ ባይሆን ይህ አይደረግም። ፍርድህ ጥልቅ ነው። አንዳንዱን ልትጠራው፣ ልትገስጸው፣ ልትመልሰው እንዲህ ያለ ነገር ታደርግበታለህ። አንዳንዱን ዋጋ ክብር ልትሰጠው እንደዚህ ታደርግበታለህ። አንዳንዱን ዘግይቶ እንደሚመለስ አውቀህ ሰፊ የንስሐ ዕድሜን ትሰጠዋለህ። ለእያንዳንዱ ስለምታደርገው ነገር ፍርድህ ጥልቅ እውነትና ትክክል ነው። ይህን መርምሮ ይደርስበት ዘንድ የሚችል ሰው ማን ነው? ማንም የለም ክርስቲያኖች። የእግዚአብሔር ፍርድ ጥልቅ ነው ክርስቲያኖች። እና የትምህርታችንም ዓላማ አሁን እኛ ምናምን እየመሰለን ግን በእንደዚህ ያለ ጥያቄዎች ጥርጥር ሾልኮ ወደ ሕሊናችን ይገባል። የእግዚአብሔር ምሕረት ረድኤትና በረከት ይቅርታና ምሕረትም ከኛ እንድትርቅ የሚያደርገው ፍርዱና ፍትሑ ላይ የምናነሳው ጥያቄ ነው ክርስቲያኖች። ምክንያቱም የምንጠይቀው በነገራችን ላይ ተገቢ አይደለም ብለን ስለምናስብ ነው። ጻድቁን ለምን እንዲህ ታደርገዋለህ? ኃጢአተኛውንስ ለምን ታስመቸዋለህ? ቅድም እንዳልኳችሁ ቅዱሳን ሁሉ ይጠይቃሉ እንዳልኳችሁ፣ ለአንድ አባት ግን እግዚአብሔር በአንድ ወቅት ግልጽ መልስ ሰጥቶታል። እንዲህ ብሎ ምን ሆነ መሰላችሁ?
አንድ ትልቅ ጻድቅ ገዳማዊ ባህታዊ ነበረ። የሱ አንድ ረድ ነበረው። ያ ባህታዊ እጅግ በጣም ከባድ ህመም ታመመ። በጣም ከባድ ህመም ደዌ ያመጣበት። በበረሃ የሚኖር በጣም ተጋዳይ ጻድቅ ነው እና በሽታው ሲጸናበት የዱር ቅጠል የሚበላ ስለነበረ ወደ መንደር ሄደህ እስኪ ትንሽ ደረቴን የምደግፍበት ወይም ከበሽታ የምድንበት ምግብ አምጣልኝ ብሎ ረዱን ላከው። ረዱ ምግብ ሊያመጣለት ወደ ከተማ ወደ መንደር ሲሄድ በከተማው የሚታወቅ አንድ ሀብታም ኃጢአተኛ ክፉ ሰው ንፉግ ሰው ሞቶ ለቅሶ በጣም ሰው ጉድ እያለ እንዴት ሞተ እያለ ብዙ ሰው እሱን ለመቅበር ተሰብስቦ አይቶ እየተደነቀ ምግብ ይዞ ሲመለስ ያም ባህታዊ ተኩላ በልቶት አጥንቱን ብቻ አገኘው ይላል። በዚህ ጊዜ ደነገጠ። እግዚአብሔር ምንድን ነው የምታደርገው? ለዚህ ኃጢአተኛ እንደዚህ ያለ በክብር ማዕረግ መቀበር ትሰጠዋለህ? ይህን የዱር ቅጠል ሲበላ የኖረን ባህታዊ ታሞ እስኪ እንጀራ ልቅመስ ይሻለኝ ድን እንደሆነ እስኪ ሂድ ብሎ ከዱር ቅጠል ሊያርፍ ምግብ አምጣልኝ ብሎ ሲሄድ እንዴት ለተኩላ አሳልፈህ ትሰጠዋል? እንዴት እንዲህ ታደርጋለህ ብሎ ተናደደ ይላል። መልአኩ ተገለጸለትና ስለ እግዚአብሔር ፍርድ ምን ታውቃለህ አንተ? ያኛው ኃጢአተኛ ሰው ነው። ሙሉ ሕይወቱ በኃጢአት የኖረ ሰው ነው። በጣም ለቤተሰቡ ትንንሽ በጎ ነገር አድርጓል። ለቤተሰቡ ላደረጋት ትንንሽ ነገር እግዚአብሔር ቀብሩን አሳምሮ ዋጋውን በቀብር ሰጠው። ይሄ ግን ጻድቅ ነው። በሕይወቱ በተጋድሎ ነው የኖረው። ግን ሰው ስለሆነ በሐሳቡ የሰራቸው አንዲት ጥቂት ኃጢአቶች አሉ። ስለ እነዚያ ቅጣት እንዲሆነውና በሰማይ ታላቁን ክብር እንዲቀበል ሲል ለዚያች የሐሳብ ኃጢአቱ ቅጣት አድርጎ በምድር ላይ ተኩላ ሥጋውን እንዲበላ አደረገ። እየጠቀመው ነው እንጂ እየጎዳው አይደለም። አንተ እግዚአብሔርን እንዲህ ለምን አመጣብህ ብለህ ለምን ተጠይቃለህ አለው። ክርስቲያኖች የእግዚአብሔርን ፍርድ ማን ያውቃል? የእግዚአብሔር ፍርድ ክርስቲያኖች ትክክል ብቻ አይደለም። እንገራችሁ የእግዚአብሔር ፍርድ ትክክል ነው። ግን ትክክል ብቻ አይደለም፣ ለተፈረደለትም ይሁን ለተፈረደበት ከዚያ የተሻለ ጥቅም አያገኝም። እግዚአብሔር ፍርዱ ትክክል ነው። ለምንድን ነው እንዲህ የምታደርግ ብለን የምንጠይቀው ቅዱስ ዳዊት እንዳለው ኃጢአተኞች ከመሆናችንና ባለማወቅ ከመያዛችን የተነሳ ነው እንጂ የእግዚአብሔር ፍርዱ ቅን በጣም አስደናቂ ምሕረት የሞላበት ነው። ማንኛውም ፍርዱ ምሕረት የሞላበት ነው። ስለዚህ ያ ባህታዊ በተኩላ የተበላው ባህታዊ እንኳን ከእግዚአብሔር ምሕረት የተነሳ የተደረገለት በሰማይ ታላቅ ክብር ይቀበል ዘንድ ከሰራት እግዚአብሔር እንደ ኃጢአት ከቆጠረበት ከድካሙ የማይነጻጸር ነው ልንል እንችላለን። እግዚአብሔር ያን ለምን እንዳደረገለት ክብሩን ከፍ ሊያደርግለት ነው ክርስቲያኖች ይላሉ ቅዱሳን የሚሉት ይሄንን